የሞተው ዛሬ ነው ጠዋት ሆስፒታል ድንገት ሆዴም ብሎ ሄዶ እዛው አረፈ። ግን አሁን ባይወራ ሶሻል ሚዲያ ላይ አንዴ እስከምትሰማ ቢያንስ እስከሚነጋኛ ከዚህ ወድቆ ነው አሜሪካን የሞተው ሆዴም ብሎ ድንገት ነው ያረፈው። አሞት ስጋ ከይተብዝሒ አንቺ እባክህ ዝም በይ። ትግርኛው ቆይ እና ትንሽ ሆልድ ቢደረግ ሶሻል ሚዲያ ተጠቃሚ ስለሆነች እንዳትሰማኝ ነው። ለልጆቹ ታዳጊ ልጆች ናቸው ያሉት። አንዴ እስከምትሰማ ማለት ነው። በሰው ሀገር ታውቂዋለሽ። ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ? ያው ታውቂ የለ ኢትዮጵያ ነገር ሰው ሲሞት ሮጠው ነው። ገና አሁን አልነጋም። እኛ ጋር 4 ሰዓት ነው። እየጠበቅናት ነው። ብቻዋን ነው የምትኖረው። የሴት ወንድ ሆና ልጆቿን ያሳደገችው። አይዶን ነው እንዴት እንደምንነግር ሶሻል ሚዲያ ላይ አሁን እንደዚህ እየገባን ቢያንስ ነው እንዳትሰማ እያደረግን ነው። ጉርሻ ፔጅ ፖስቶታል። ነፃነት እንደሞት እንዴት አላየችውም ታዲያ? እስካሁን ድረስ አላየችውም። እያየናት ነው። ስልኳ ምናምን እንትን እንዳትል። ኧረ በእናትሽ ባስኬትዬ በጣም ታሞ ነበረ። በፊት ታሞ ነበረ ምልሽ። ያው ሄዶ ውጭ ወደ ህንድ ታክሞ ምናምን ደህና ነበር። ያው እሱ ችግሩ ሁሉም በውስጡ ነው፣ መናገር አይችልም። ቤተሰብ ልጆቹ ምናምን እንዳይጨነቁ። ማን የሞተው? ነፃነት ነው። ነፃነት በቴሌቪዥን የሚያስተላልፈው ነፃነት እና ፍሬ የገባው ትንሽ ሆልድ ቢደረግ ቢያንስ እንደው እስከምትሰማ እንኳን ነው። የኢትዮጵያ ሕዝብ እኮ ሰምቶታል። አሁን እኮ እንዳለ እኮ ያልሰማ የለም። እነሱ ናቸው መጥተው የነገሩኝ። በጣም ነው የሚያሳዝነው። ባስኬትዬ ሬሳው መቼ ነው ሀገሩ የሚላከው? ነው እዛው አይደል ያረፈው? እዛው አዲስ አበባ እኮ ነው እሱ ያለው። አዲስ አበባ ነው እንዴ ሞተው? እና እንዴት ሚስቱ አታውቅም? አዲስ አበባ ሞተው። እሷ ያለችው አሜሪካ ነው። እንዴት ታውቃለች? ያው ቤተሰብ አሜሪካ ነው ያለችው። ኦኬ ቴንክ ዩ ፍሪ። አጋጣሚ ሳይሽን በጣም እየተሳቀቅ ነው አንድ ስተሚነጋና